ሰላም ቤተሰቦች እንዴት ናችሁ? ዛሬ በጣም በተለየ መንገድ ነው የመጣሁላችሁ። እንዴት በቀላሉ ገንዘብ የምትሰሩበትን ቀላልና እስከዛሬ ካየናቸው በጣም ፍጹም የተለየ መንገድ ነው። ምንድነው የተለየ የሚያደርገው? እስከዛሬ ያየናቸው መንገዶች ወይ ቪዲዮ ማየት ወይ ጌም መጫወት ወይ የተለየ ነገር ይጠይቃሉ። ይሄ አፕ ግን ከሁሉም የሚለየው ከእናንተ ምንም አይነት ስራ አይጠበቅም። አፑን አውረዳችሁ ኮኔክት ማድረግ ብቻ ከኢንተርኔታችሁ ጋር የሚጠበቀው። እንደምታዩት አፑ ግሬስ ይባላል። እንዴት እንደምትሰሩና እንዴት እንደምታስጀምሩት አፑ እንደምታወርዱት ስቴፕ ባይ ስቴፕ አሳያችኋለሁ። ከዛ በፊት ግን እርግጠኛ እንድትሆኑ ግሬስ የሚባለው ይሄ ስሙን ከላይ ይታያችኋል። እሱ እውነተኛ ክሪፕቶ መሆኑን ውሸት እንዳልሆነ አንዴ ዋሌቴ ስር ገብቼ ላሳያችሁ። ይኸው እዚህ ጋር ይታያችኋል ግሬስ የሚባለው። አሁን ይሄ ትክክለኛው የግሬስ ቶክን ነው። አንድ ግሬስ እዚህ ጋር እንደምታየው $0.4 ነው አንድ ግሬስ። በቃ አሁን ወደ ቪዲዮ እንመለስ። እንድታምኑ ነው የማሳያችሁ እና ስራው ምንድን ነው የሚለውን ነገር ላሳያችሁ። ከኢንተርኔታችሁ ጋር ኮኔክት ስታደርጉት ይሄ አፕ በራሱ ነጥቦችን ይሰበስብላችኋል። እዚህ ጋር እንደምታዩት አሁን ከላይ ኢፖች 20 የሚለው 1700 ነጥብ አለኝ። ከታች ደግሞ ቱዴይ ኤርኒንግ የሚለው ዛሬ የሰበሰብኩት ነው። ከጀመርኩት 2 ቀን ነው። ይሄ ሁለተኛው አካውንቴ ነው እና ከጀመርኩት 2 ቀን ነው። በ2 ቀን ውስጥ 1700 አካባቢ ሰብስቤያለሁ ማለት ነው። ነጥብ ይሄ ነጥብ ነው። ይሄ ነጥብ መቼ ነው ወደ ግሬስ ቶክን የሚቀየረው የሚለውን ላሳያችሁ። ግሬስ አፕ አንድ አሰራር አለው። የሚሰራው ምንድን ነው? በ30 ቀን ውስጥ ነው እነዚህ ነጥቦችን ወደ ግሬስ ብር የሚቀይራቸው ማለት ነው። በ30 ቀን ውስጥ ነው እና አሁን ኢፖች 20 ሚሊዮን ይታያቸዋል ከላይ። ኢፖች 20 ማለት 20ኛው ዙር ነው። ከዚህ በፊት 19 ኢፖቾች አልፈዋል፣ 19 ዙሮች አልፈዋል። ይሄ 20ኛው ዙር ነው። 20ኛው ዙር መቼ ነው የሚያልቀው የሚለውን አንዴ ላሳያችሁ። እዚች ጋር እዚህ ጋር ይታያቸዋል ስታርት እና ኢንድ ዴት የሚለው የጀመረው አሁን ኢፖች 20 የጀመረው ከላይ እንደምታዩት ጁላይ 8 ነው። ጁን 8 ነው። የሚያልቀው ደግሞ ጁላይ 9 ነው። ያ ማለት በአንድ ወር ውስጥ ማለት ነው። ኦልሬዲ አሁን ወደ 19 ቀን አካባቢ ይቀረዋል ይሄኛው ኢፖች 20ኛው ዙር ሊያልቅ ማለት ነው። እና እናንተ በዚች ባለችው 19 ቀን እንደው ለማረጋገጥ እርግጠኛ እንድትሆኑ ከፈለጋችሁ አሁን ጀምራችሁት በዚች 19 ቀን ውስጥ ማለት ነው ምን ያህል ገንዘብ እንደምትሰሩ ማረጋገጥ ትችላላችሁ። ቅድሚያ አፑ እንዴት እንደምታወርዱ ላሳያችሁ። ካወረዳችሁት በኋላ ኮኔክት አድርጋችሁ በፈለጋችሁት ሰዓት እና ከእናንተ በጣም ትንሽ የሚወስደው ኢንተርኔት ለምሳሌ ቴሌግራም ስትጠቀሙ የሚበላውን ያህል ብላችሁ ከዛም ሊያንስ ይችላል። ያን ያህል ኢንተርኔት አይጠቀምም። ብቻ እናንተ ኮኔክት አድርጋችሁ ይህን 19 ቀን ጠብቁት። ከ19 ቀን በኋላ ቀጥታ ወደ ገንዘብ እንዴት እንደምትቀይሩትም አሳያችኋለሁ። አፑን ለማግኘት መጀመሪያ ቴሌግራማችሁ ላይ ትገቡና ሰርች ባራችሁ ላይ ብሉ መኒ ስትሉ እዚህ ጋር ይታያችኋል። አዲስ ቻናል የከፈትኩት 100 ሰብስክራይብ አካባቢ ያለው እሱ ስር ትገባላችሁ። ብሉ መኒ ብላችሁ ስትጽፉ ይሄ ከላይ የምታዩት ይታያችኋል። እሱ ሲከፍትላችሁ ይኸው መጨረሻ ላይ አስቀምጬላችኋለሁ። መጨረሻ ላይ ያለው ይሄኛው ይታያችኋል። እሱ ላይ ያለውን ይሄ ሬጂስተር የሚለውን ሊንክ ትነኩታላችሁ። አፑን ከማውረዳችሁ በፊት ቅድሚያ ዌብሳይታቸው ላይ አካውንት መክፈት ስላለባችሁ ልክ እሱን ስከፍቱት እንደዚህ ይመጣላችኋል። ከዛ በጉግል ወይ ደግሞ በኢሜል አገናኙ የሚል ምርጫ ይመጣላችኋል። ጉግል የሚለውን ከፈለጋችሁም በኢሜላችሁ ከላይ ጉግል የሚለውን አካውንት ከመረጣችሁለት በኋላ ከዛ የእናንተን ኢሜል ያመጣላችኋል። ኢሜላችሁን ስነኩ አካውንት በቃ ትከፍታላችሁ። ከዛ ትወጡና ቀጣይ ወደ ፕሌይ ስቶር ትገባላችሁ። ከዛ ፕሌይ ስቶሮች ውስጥ ትገቡና እዚህ ጋር ከላይ እንደምታዩት ግሬስ ብላችሁ ሰርች ታደርጋላችሁ። ከዛ ከከፈታችሁ በኋላ እዚህ ጋር ከታች የሚታየው ግሬስ የሚለው በነጭ ያለው እሱን ትነኩታላችሁ። ከዛ ኢንስታል ታደርጉታላችሁ። እዚህ ቅድሚያ ስላወረድኩት ነው ኦፕን የሚለኝ። ከዛ ካወረዳችሁት በኋላ ኦፕን ብላችሁ ስትከፍቱት ልክ እንደዚህ ይመጣላችኋል ማለት ነው። ከላይ እንደምታዩት እዚህ ጋር ሳይን ኢን እና ሳይን አፕ የሚል ይመጣላችኋል። እናንተ አካውንት ቅድም ስለከፈታችሁ ሳይን ኢን የሚለውን ይሄኛውን ትመርጡታላችሁ። ከዛ ኢሜል እንድታስገቡ ይጠይቃችኋል። ከዛ ቅድም እዛ አካውንታችሁን ጉግል ብላችሁ የመረጣችሁት አካውንት አለ አይደል? እሱን አካውንት ታስገቡትለታላችሁ። ልክ እሱን አካውንት ካስገባችሁለት በኋላ ኮንቲኒው ስትሉት ወደ እዛኛው ኢሜል ወደ አገናኛችሁት ኢሜል ኮድ ይልካል። ያን ኮድ እዛ መለሳችሁ ታስገቡለታላችሁ። ከዛ ቀጥታ ኦልሬዲ ወደ አፑ ትገቡና ጨርሳላችሁ። ከዛ በኋላ መጨረሻ ላይ የሚመጣላችሁ ልክ እንደዚህ ይሆናል ማለት ነው። ልክ እንደዚህ ፓርቲ ይመጣል። ከዛ የእናንተ ስራ ኦልሬዲ በቃ ጨርሳችኋል። እዚህ ጋር ኮኔክትድ የሚለው ይታያችኋል። እሱን በሆነ ጊዜ አንዴ እየገባችሁ አሁን ኢንተርኔት አጥፍታችሁ ስታጠፉ ይሄ ኮኔክትድ የሚለው ዲስኮኔክትድ ይሆናል። ኮኔክት መሆኑን አለመሆኑን ብቻ እያያችሁ እዚህ ጋር ነጥባችሁ ምን ያህል እንደጨመረ እየገባችሁ ቼክ ማድረግ ነው። ነጥባችሁን ለማየት እዚህ ጋር አንዳንዴ ወገብታችሁ ስወጡ እቺኛዋን ስትነኳት ከታች ቪው ኦል ከሚል ቶሎ ሪስታርት እንድታደርጉት ማለት ስነኩት ነጥባችሁ እዚህ ጋር ታዩታላችሁ የሰራችሁትን ነጥብ።
ከዛ ይሄን ነጥብ የምታወጡት እንዴት ነው የሚለውን ነገር ደግሞ ቀጣይ ላሳያችሁ። ከዛ የሰበሰባችሁትን ነጥብ ወሩ ለምሳሌ ኢፖቻ የዚህኛው ዙር ከ19 ቀን በኋላ ያልቃል። እሱ ካለቀ በኋላ እንዴት ክሌም እንደምታደርጉ እና እንዴት እንደምትቀበሉ ላሳያችሁ። ክሮማችሁ ውስጥ ገቡና ግሬስ አይኦ ብላችሁ ትጽፋላችሁ። ግሬስ አይኦ ብላችሁ ጽፋችሁ ሰርች ስታደርጉ የካለ መጀመሪያ የምታዩት ይመጣላችኋል። እሱን ልክ ስትነኩት ሳይን ኢን እንድታደርጉ ይጠይቃችኋል። ቅድም አፑ ላይ በገባችሁት ኢሜላችሁ እዚህ ላይም ሳይን ኢን ብላችሁ ኢሜላችሁን ታስገባላችሁ። ኢሜላችሁን ካስገባችሁ በኋላ ይከፍትላችኋል። ከዛ አካውንታችሁ እዛ አፑ ላይ ያለውን ባላንስ እንደዚህ ማለት ነው። አፓችሁ ላይ ያለውን ባላንስ እዚህም ዌብሳይቱ ላይ ያሳያችኋል ማለት ነው። ከዛ ዋሌታችሁን ኮኔክት ለማድረግ እዚች ጋር የስጦታ ምልክት እሷን እንዴት ትነኳታላችሁ። ከዛ ከፍ ታደርጉታልና በዚች ጋር አሁን እዚህ ጋር እንደምታዩት ኢሜል ቬሪፋይ ዋሌት ቬሪፋይ የሚለው እኔ ስላገናኘሁት ነው። እናንተ ግን መጀመሪያ እንድታገናኙ 3 ስቴፕ አለ። እንደምታዩት 3ቱን ስቴፕ ይጠቁማችኋል። መጀመሪያ ኢሜላችሁን ቬሪፋይ ታደርጋላችሁ። እዚህ ላይ ኢሜላችሁን ትሞሉና ከዛ ከኢሜላችሁ ኮድ ይላካል። ያን ኮድ በማምጣት እዚህ ጋር ሞልታችሁ ኮንቲኒ ስትሉት ኢሜላችሁን ቬሪፋይ ያደርጋል። ከዛ ዋሌት ቬሪፋይ የሚለው ደግሞ ዋሌት እንድታገናኙ ጠይቃችኋል። እዚህ ስር የተለያዩ ልክ እኔ አሁን ስላገናኙት አይከፍትልኝም። እናንተ ግን ይህን ስትነኩት የተለያዩ ዋሌቶች ይመጣሉ። ፓንተም ይባላል፣ ሶልፋየር ይባላል። ከነሱ ስር አንዱን ታወርዱትና ከነሱ መርጣችሁ አንዱን ከፕሌይ ስቶር ውስጥ ዳውንሎድ ታደርጉና ከዛ የእሱን ኢሜላችሁን ወደዚህ ስር ቀጥታ ታገናኙታል። ካወረዳችሁት በኋላ እዚህ ስር ትመጡና ፓንተም የሚለውን ስመርጡ ቀጥታ ወደ ፓንተም አፕሊኬሽን ይወስዳችኋል። ከዛ ኮኔክት እንድታደርጉት ጠይቃችኋል። ኮኔክት ታደርጋላችሁ። ከዛ ቀጥታ ዋሌት ኮንፈርም የሚለውን እዚህ ጋር መጀመሪያ ላይ ያደርጋችሁ ነው። ድጋሚ እዚህ ጋር ኮንፈርም ስትሉት በቃ 3ቱንም እንደዚህ አድርጎ ይጨርሳላችኋል። ከዛ በኋላ በቃ ከ19 ቀን በኋላ እዚች ጋር የሰራችሁት ነጥብ እንዳለ ከላይ ላይ ክላይም የሚል ይመጣል። ያኔ ክላይም የሚለውን ስነኩት ቀጥታ ወደ ዋሌታችሁ ይገባል ማለት ወደ ብር ይቀየራል ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ድጋሚ ቪዲዮ መስራትም ካለብኝ እሰራላችኋለሁ። ካልሆነም ደግሞ ኮሜንት ላይ ሁላችሁንም ጥያቄ እያየሁ መልስ እሰጣችኋለሁ። አመሰግናለሁ።